አይገርምም? የሚያውቁን ሰዎች ሁሉ በውስጣቸው ያለው የእኛነታችን ምስል መለያየቱ። የሆኑ ሰዎች አይናፋርና ዝምተኛ እንደሆነን ያስባሉ። ሌሎች ደግሞ እሱም አይናውጣና ለፍላፊ እኮ ነው ይሉናል። ስለ ቅንነታችን ምስክርነት የሚቆሙ ብዙ ናቸው። በምትኩ ሌሎች ደግሞ ጨካኝና መራራትን የማያውቅ ራስ ወዳድ አድርገው ይስሉናል። አዋቂና ጠቢብ አድርገው የሚያስቡንም ይኖራሉ። ለሌሎች ደግሞ በድንቁርና ወደር የማይገኝለት ደደብ ሰው ነን። እውነታው ታዲያ ሁሉም እውነት አላቸው። ሁሉም በራሳቸው መነጽር አይተውናል። በቅጽበቶች፣ በስሜቶች፣ በግምቶች የተገለጠ ባህሪያችን ወይም ማንነታችንን አይተውታል። እና ታዲያ እኔ ማን ነኝ? የእውነት ያ መልስ እኔ ጋር ብቻ ነው ያለው። ጸጥታና ጩኸት ነኝ፣ ቅንና ጨካኝ፣ ጥበበኛና ሞኝ። እኔ ብቻ ፍቹን የማውቀው አይነት እንቆቅልሽ አያው ወይም ፓራዶክስ ነው። በዚህ ሁሉ እንቆቅልሽ ውስጥ ከሁሉ የከፋው አደገኛው ማንነት ደግሞ እንዲህ ነህ ላሉኝ ሁሉ ያሉኝን ሆኖ ለመገኘት ስተጋ መኖሬ። ማን እንደሆንኩ እስክረሳ ድረስ በታሪካቸው ጠፍቼ ከኔነቴ ርቄ ሲሄድ የራሴ ምስልና ድምፅ እስካጣ እነሱ ልጓም ውስጥ ሰተት ብዬ ስገባ እንዲህ ነው ስኖር የኖርኩት። ፍርሃት ለመሰንበት መቃተት ውስጥ ጠፍቼ። ሰርቫይቫል ከባድ ህይወት ስንክሳር ነው። ሰዎች ወዳጅ ዘመድ፣ ቤተሰብ፣ አካባቢና ማህበረሰብ ከሚወረውሩ የዳኝነት አሎሎ ለመትረፍ የሚያደርጉት ትግል። መስሎ መኖር ለመሰንበት፣ ኑሮን ለማቅለል የህይወት ትግል በቂ ነውና ያልመረጥነውን ትግል መረጣ። ችግሩ ታዲያ ከመሰንበት ወይም ከሰርቫይቫል ሞድ ወጥተንም የተማርነውን አንጥለው ለመመሳሰል ማስመሰል ኑሯችን ሆኖ እናረጃለን። እያንዳንዱን ስሪት ማሳደድ፣ የተባልኩትን ሁሉ ለመሆን መትጋት ያደከመው ሰው ሆኜ ራሴን ማጣት አልሻም። ሰዎች አበጁልኝ ሳጥን ውስጥ ለመብቃት ራሴን የማሳነስና የማግዘፍ ስፖርትን መተው ነው የአሁን ጉዞዬ። ውዳሴያቸውን ለመልበስ አልዘረጋም። ከወቀሳ ለመሸሽና በልክነት ለመግዘፍና ለመኮፈስም አይደለም ፍላጎቴ። መሃሉን ፍለጋ ላይ ነኝ። ሚዛኑን፣ ከራሴ እውነት ጋር የሚያስማማኝን ስሪት ፍለጋ። ምክንያቱም በዚህ ሁሉ መዳከር ውስጥ እስከ መጨረሻው አብሮኝ እንዲቆይ የምፈልገው ብቸኛው የኔ ስሪት ሆኜ ለመኖር የመረጥኩትን ነውና።